ይሰማል? አዎ ይሰማል። ወንድም ካሊድ አዎ ትሰማለህ? ይሰማል አለ። እሺ በቃ አሁን ኦልሞስት ከደቂቃዎች በኋላ እህታችን የምትመጣው ፈረንጅ ይሄ ደረጃ ስንት ነው? እስቲ ቁጥር አንድ ወላሂ አዞረኝ እየቆጠርኩት ነበር። ከዚህ እንዳልወጣ ፈልጌ ነው። አትውጣ፣ አንተ አትውጣ። አምናችሁ ለመሐመድ ካሜራ አትስጡ። ጥሩ ነው የሚሮጠው። የእነሱ ሰራተኞች 20,000 ሰው አለ። ቀልብ ነው የሚያርፉባችሁ። ተጠንቀቁልኝ። አይ ማን ማሻአላ ማሻአላ አልሐምዱሊላህ እህታችን ደርሳለች። ሄሎ አብሽር ወላሂ ማሻአላ Alhamdulillah. ማሜ ሚውቱን አንሳው። አንዳችሁ ሚውት ማሜ የወንድም ካሊድን ሚውት አንሳው። ማሜ ሚውቱን አንሳው። ሚውቱን አንሳው። ማሜ ሚውቱን አንሳው። አንሳላት አንተ። አይ እነሱ አክሴፕት ማድረግ አለባቸው። ሚውቱን አንሳው ማሜ፣ ሚውቱን አንሳው ወንድም ካሊድ። አልሐምዱሊላህ ረብል ዓለሚን። አልሐምዱሊላህ እኔ ጌታ ማሜ ሚውቱን አንሳው።
አረ ቪዲዮውን እንደሱ አሳዩን እባካችሁ። ምንድነው እሱ? ማሜ ቪዲዮውን አስተካክለን እንትን በል። ለምን እንደው እንዳትሆኑም እናንተ ደግሞ ወይ ካሜራውን ለሌላ ሰው መስጠት ነው በቃ። ምንድነው አመድ እናንተ እዛ ያያችሁ ስለሆነ ነው። በስነ ስርዓቱ ለኛ አሳዩን። ማሜ ህፃናቱን አስተካክለና አንድ ጊዜ ተረዱን እንዴ ማችል ከሆነ ሌላ ሰው ቀይር። አይደለም ተረብሸን ነው አይቻልም ተባለ እንዴ ሰትሯት እባካችሁ። ኧረ ተውን አንዳንዴ ሰትሯት አልብሷት በስነ ስርዓቱ ማሜ ሰትሯት። እሺ ሰትሯት። አንዴ ንገራችሁ። እህቷ ታልብሳት። አንዴ ምነወር እህቷ ታልብሳት። በቃ ባይሆን ነገር ካለ ምንም የለም ሀቢብ በቃ እህቷ ታልብሳት። ሂጃቧን ታስተካክልላት። እሺ ነወር ተጠንቀቅላት። ሂጃቧን ትልበስ ትሰተር። ና አንተ ምን ነው ወደዚያ ስላልተረጋጋች ካሜራውን ለአቧሚራ ስጡት። የሚታያል ምንወር እስኪ ሚውት አድርጉ። ሌሎቻችሁ ምንወር አቧሚራ አንዳንድ ሰው ይዛችሁ በቃ ወደ መኪናው ትግባ። አታስጨንቁ። እንሄዳለን አብሽር እንሄዳለን። እስፍሽ እንትን ላይቭ አቁሙ ስለተባለ ላይቭ ይቁም። እንደ ሌላ ጣጣ እንትን እንዳይል ወደ መኪናው እስከሚሄድ ያቁ። ካሊድ ማናል መሐመድ ወይ አቧሚራ እሱ ነው አቁም። አይቀረጭ ራሱ ዝም በል ብሮ በቃ ሚውት አድርገህ ቁጭ በል ብያለሁ። በቃ ብያለሁ። በቃ እነሱ ሚሉንን መስማት አለብን። ሚውት አድርጋችሁ ቁጭ በል ሚሉንን መስማት አለብን። እዛ ቦታው ላይ የሚፈጠረውን እኛ እናውቅም። እየሄደች ነው። ከወጣች በኋላ የተቀረጸው ይታያል። ዛትስ ኢት። ተስፋዬ ድምፁ ራሱ አይሰማም እንዴ? የሚረብሽ ቦሌ ደርሻለሁ። ችግር የለውም። አሁን አውረድ ያለቀሰች ያላ ጎ ረቢው አፉ በቃ አለቀ። አንዳንዴ ብዙ የሚረበሽ ሰው አለ እዚህ ሶ እንትን አድርጓት። እናትና አባቷና አቧሚራና ወንድም ካሊድ ሆናችሁ እሷን ይዛችኋት በጥሩ መኪና ይዛችኋት ሂዱ። እንሄዳለን ሀቢቢ። ትንሽ ብቻ አየር ስጡን። እኛም ተረብሸናል ወንድም አለም። አብሽር። አሁን እኛ እዚህ እያወራን ነው። ተረጋጉ። በጣም እናመሰግናለን ብራዘር። ቴንክ ዩ ሶ ማች። በጣም እኔ እደውልልሻለሁ። ቴንክ ዩ። ደረጃ ከፍ ይላል። ኮሜንታ
እሺ አክስ ሰው በሌለበት ነው። ሄሎ ወይ አክሰራ መልስ ደውል አንዴ ያቺኛዋን ልጅም ይዛችኋት ሄዱ። ጥላችኋት እንዳትሄዱ። ያቺኛዋን ልጅም ጥላችኋት እንዳትሄዱ። እየሄድን እኮ አይደለም ሀቢቢ ውጡ ተብለን ነው። አይቻልም መቅረስ ተብሎ እኛ ወደ ለምን አትሰማኝም? ሙነወር እኔ የምልህ ነገር ሌላ፣ አንተ የምትመልሰው ሌላ። ጠብቋትና አብራችሁ ሂዱ። 15 ዓመት ቤተሰብ የሌላትን ልጅ ሳታገኟት አትሂዱ። መርሃባ እነሱ የታሉ? ሙነወር ውስጥ ናቸው። እዛ ጋር ከወንድም ሀሊድ ጋር ናቸው። እሺ እኛን ስልክ ስለያዛችሁ ብሎ ወደዛ ወደ ታች ብለው ነው እንካይ ስልክ። እሺ በምን አይነት መንገድ ነው ያችን የምናገኛት? አብራ ነው የምትመጣው። ጠብቋትና እሷ ትነግራችኋለች። እሷ ትንገረን። አንድ ላይ ነው የሚሄዱት። ማረፊያ የላትም። ቤተሰብ ወንድም ኻሊድ ነው። ሀቢባ ነው ሰው መሰለኝ ባልሳሳት። ምናልባት እሷ ግን እዛ ዲፖርት የሚደረጉበት እንትን ጋር ሳትሄድ አትቀርም። ዛሬ ራሱ ወደዚህ ያሯሩጠናል። ሰው የለኝም እያለ ነው። ብሬክ ሊሰጠኝ ሙሼ ማን የገባው? ሙሼ ማን ነው? ተስፋዬ እየሰማኝ ነው። ሌላ ስለሆነች ብቻ ነው የወጣችው። ሌሎቹ ገና ሪጂስተርድ አልሆኑም። ኦኬ ይሄንን ሙሉ ኃላፊነት ወስዳችሁ ኦልሬዲ እሷ ካረፈች በኋላ እንደወጡ ሰው ላኩላቸው። አንድ ሰው ይጠብቃትና ስትወጣ አንድ ሰው ይጠብቃታል። ገና ሪጂስተር አልሆነችም። አሁን እኮ እዚህ ጋር ሌላ ነገር ስላለ ነው ሌላ ወደዚህ የመጣችሁ። ማሜ አሁን ይኸውልህ አንተ ልትነግረኝ የፈለከው ቦታው ላይ መቅረጽ ስለማይቻል እየተከለከልን ነው። ሰማን ቅረጹልን አይደለም። ኖ መቅረጽ አይደለም። ልጅቷ ሪጂስተር፣ ሌሎቹ ሪጂስተር አልሆኑም። እዛ ያሉት ባንድ ላይ የመጡት ማሜ አሁን ገብቶናል። ማሜ ግን እሷን ትታችኋት እንዳትሄዱ ነው። አንሄድም፣ ጥለናትም አንሄድም። በቃ ያንን ነገር ሪጂስተር አድርጋ ስትጨርስ ለምን እንደማይሰማኝ እኮ ነው ግራ የሚገባኝ። ሪጂስተር የሰማው ነው አባቴ። የሰማው ነው። እሺ ሪጂስተር አድርጋ ስትጨርስ እናትና አባት ስለሌላት ትምጣና እሷንም ማገዝ ስላለብን ማቋቋም ስላለብን አንድ ላይ ይሁኑ። እስር ቤት በነበረችበት ጊዜ ብዙ ነገር ዋጋ የከፈለችላት ጓደኛዋ ነች። ስለዚህ ያንን ነገር አድርጉ። ኃላፊነት ለሰው ስጡ። በሞራል ተደስታችሁ እሷን ብቻ ተንጠላችሁ አትሄዱ። መራባሽ ይጠብቃለሁ። እሺ ወንድሜ ማሜ አንተ ስለማታውቃት ብትጠብቅም ብቻህን ፋይዳ የለውም። ልጅቱ ሳትሄድ ያረጋግታችሁ ጠይቋት መልኳን ምኗን። ልጅቱን እኮ በትክክል የምታውቃት እኮ ሌላ ነች እኮ። አንዴ በትክክል የምታውቃት ሌላ ነች። የሌላ ወንድም ኻሊድ ያውቃታል። አንድ ጊዜ አለ እሱን አናግሩት። የሌላ ወንድም አልተረጋጋችም። አንዴ ሌላ ትረጋጋ። አህመድ አንተ ተረጋግተህ አድምጠን መጀመሪያ። እኔ ተረጋጋው። ሌላ በላይ ኮንሰምሽ የሌላ ወንድም ያውቃታል እየተባልክ ነው። ኻሊድን ተስፋዬ ኻሊድ እንዲመጣ አድርገው። ኻሊድ የሌላ ወንድም አሁን የገቡትን ሪጂስተር የተደረጉትን እኮ ወንድም ኻሊድ አያውሚዎቹ ጋር ሄደን እኮ ቢሮ እናውቀዋለን። የሚያርፉበት ቦታ ይታወቃል። ሄዶ ፒክ ማድረግ ይቻላል ከጨረሰች በኋላ። ቆይ አንዴ መስማት እኮ ነው ያልፈለጉት። መስማት ነው ያልፈለጉት። ወንድም ኻሊድ ራሱ ስንት ቦታ እንደሚሆን ግራ ተስፍሽ ወንድሜ ወይ ምን ነው እኔ የሰማው ነው። በቃ አጅስት እናደርገዋለን። የሌላ ወንድም ያውቃታል። አንድ ሰው አስቀምጣችሁ እሷንም ማንም ሰው ስለሌላ ተቀበሏት እያልክ ነው አይደል? ባጭሩ ወንድሜ በቃ ሲምፕል አብሽር። ይሄ ሲስተም ውስጥ እናስገባውና እናደርገዋለን። እንዳትረሳው ምነው እና አበርቷቸው። አሁን ስሜታዊ የሆነች ስለሆነ እናቷንም በማየት ረጅም ጊዜ ስለቆየ ወንድም ኻሊድ ሚላችሁን ስሙ። እሱ እያበረታ እየሰማን ነው። እንደዛ አድርጎ
ተስፍሽ ሁላችሁንም ሰላም ብያለሁ። ፋፊዬ ስላስገባሽኝ በጣም ደስ ብሎኛል። ቴንክ ዩ ሶ ማች። እንዲሆን ስላየናት ምናምን ነገር በጣም ደስ ብሎኛል። በጣም ከመጠን በላይ ይሄ ቀን እንዲመጣ ሁላችንም ምኞታችን ነበረና አልሐምዱሊላህ በጣም ደስ ብሎኛል። ቴንክ ዩ። እሺ ወንድማችን እናመሰግናለን። አቡ አፍናን ካለ ደውሉለትና ይግባ። እዛ የውጭ ኤምባሲም የሳውዲ ኤምባሲም ያላችሁ ካላችሁ አንድ ቁጥር ጻፉ። እናመሰግናለን ላረጋችሁት ነገር። ትንሽ ነው ግን ወላሂ ዱዓ ነው። አንፏቀው ጨረሱን እኮ እንደው ይሄንን ህዝብ 20,000 ሰው እንዴት እንደሚያያቸው በጣም ስሜታዊ የሚሆኑት ነገር ነው ግራ የሚገባኝ። ያችሁትና እሺ እሷ ሄድና እስቲ ትንሽ አሳዩን። እሺ አንተን ትረጋጋ። እሺ ካሜራም እንዳይሆን ያው በቃ አትሄዱ፣ ከዚህ በላይ አትሄድ። እዛው ጋር ቁምና እንትን አትሄድ፣ ክሎዝ አታድርገው። እሺ ተስፍሽ ተረዳኝ። አየህ በቃ አሁን ገባህ አይደለ? እኔ ገብቶኛል። ካሜራውን ያስኩት እኔ ነኝ። ሀ ብላችሁ የምታስተምሩኝ ነገር እኮ ነው ግራ የሚገባኝ። እንዴት መቀረጽ እንዳለበት ምን አይነት ለሰው ሊያይ ነው ቁጭ ያለው አይደል? ከሩቅ ሆናችሁ እኮ ይኸውልህ ተስፍሽ ይኸው እየተሳሳቡ ነው። አንተ ዝም በል ሚልህን ብቻ ስማኝ እስኪ ለዛሬ በቃ ዩሲ ይሄ ነው ያው ልጅቷ ያችሁት ከሩቅ እያየናቸው አይደል? ይሄንን ነው የምንፈልገው። ትንሽ እየጠጋ አድርገው ለሰው እንዲያይ ነው እንዴ። ስንት ነገር ተረባርቦ ነው ዋጋ የተከፈለበትን ነገር ለምንድን ነው እኛ ብቻ የምትሉት? ዳትስ ኢት በቃ ይሄንን ነው የምንፈልገው። ወይኔ ወንድም ካሌድ ደግሞ እንደው እኔ እኮ ለማንኛውም አትበርገግሽ ማሜ። እኔ አዎ አሳዩን። ለኛም እዛች ጋርም እኮ ካሜራማን እየቀረጸ ነው አይደል? ካሜራ እየቀረጸ ስለሆነ የህዝብ ልጅ ናት። ትንሽ ሌላው ካሜራ እኮ ካሜራማን እየቀረጸ ነው አይደል? በቃ እኔ እኮ ለምን ማይክ ሰካክታችሁ እየቀረጻችሁ እኛንም ትንሽ አሳዩን። እዚህ ጋር የተቀመጡት እህትና ወንድሞች ቀን ሌሊት ቁጭ ብለው ለሷ የለፋ ወንድሞች አጎቶቿ ብዙ ነገር የከፈሉ ናቸው። በቃ ማሜ እናመሰግናለን። በቃ ታስይት እናመሰግናለን። መረጋጋት አለባት፣ ቤተሰቦች ማረፍ አለባት። ስለዚህ እንኳን ለዚህ ቀን አደረሰን፣ እንኳን ለዚህ ትልቅ ቀን አደረሰን። የአንድን ነፍስ ማዳን እንግዲህ በቃ እዚህ ደርሰናል። ሁሉም ስሜታዊ ስለሆነ ነው፣ አንደርስታንድ አድርጉን። አሁን ያችኛዋንም እህታችንንም ጠብቀን ያንንም መስመር ለማስያዝ ፕሮሚስ እንገባላችኋለን። የዛችኛው 15 ዓመት ከጎና የነበረችው እናትና አባት የሌላትን ቀጣይ የሚሆነውም በደስታ ደግሞ ከተረጋጋች በኋላ ደግሞ በሰፊው የምናገኛት ነገር ከዚህ በኋላ ኢንተርቪው ምንም የምትሰጠው ነገር የለም። ወደ ጤንነቷ እስክትመለስ 13 ዓመት አስቡት፣ እስር ቤት ቆይቶ መውጣት። ይኸው ልጃችንን አይታችኋል። የሰጣችሁንን አደራ አስረክበናል። ለቤተሰብ ደግሞ የቀሪውንም ብሩን አስተላልፈን መስመር እስኪገልን ድረስ ማውራት ስትፈልጉ እሺ፣ አባሚራ ማውራት የምትፈልገው ነገር ካለ አውራ። ሚውትን አንስቼልሃል። ሚውትን አንሳና ተናገር።
በቃ ሁሉም እንዲረጋጉ ጊዜ እንስጣቸው እና ልጅቱ አላመነችም ልበል አላመነችም መሰለኝ መግባቷ። ይኸውላችሁ አንድ ሰው አይደለም 13 ዓመት አንድ እስር ቤት ቀላል አይደለም። ስለዚህ እሷ ያለችበት ሁኔታ አለ። ሁላችሁም ዱዓ አድርጉላት። እሺ አልሐምዱሊላህ እያላችሁ ዱዓ አድርጉላት። ውሸት ነው መሰላት። ይሄ በጣም የሚያሳዝን እኮ ነው። ቀላል ነገር አድርጋችሁ እንዳታዩት እሺ እህቶች ወንድሞች። እሷ ራሱ መረጋጋት ነገር አለ። የሚጮህ ነገር ማጋን ነው። አሲ አንቺ ጋር ነው የጻልሽ ድምጽ በጣም ይረብሻል። እኔ ጋር የለም እዛው እነሱ ጋር ነው። እሷ እያለቀሰች ነው እኮ ያለችው። ተስፍሽ እያየሃት አይደል? አላመነችም። እሷማ እያለቀሰች ነው። እዛም ሌላ ነገር የምትደረግ ነው መሰላት። ይሄ ቀላል ነገር አይደለም። አቅፋቸዋለች። አሁን እየተረጋጋች ነው። ይኸው ተቃቅፈው እየሄዱ ነው። አልሐምዱሊላህ። ኦኬ ጥሩ። ለማንኛውም አቶ ወንድሞቼ ይሰማል የኔ ድምጽ አሁን? አዎ ትሰማለህ። ቀጥል አቦሚራ። ሰላም አለይኩም በሉ እንግዲህ አልሐምዱሊላህ ثم አልሐምዱሊላህ አላህ አግዞናል፣ ለዚህ በክተናል እና ሁላችሁንም አመሰግናለሁ። ወደ ቤት እየሄድን ስለሆነ የምታስተላልፉት መልእክት ካለ ከእናንተ እናድምጥ። በእኛ በኩል ጨርሰናል። አልሐምዱሊላህ ረብል ዓለሚን። በጣም ብዙ የደከምንባት እህታችን፣ በጣም ብዙ የለፋንባት እህታችን ምናልባት እዚህ ቦታ ሆናችሁ ብታዩት ትንሽ ይከብዳል፣ ወላሂ ይከብዳል። አልሐምዱሊላህ ረብል ዓለሚን። አልሐምዱሊላህ አላህ ሽኩር ይገባው። አላህ ሁሉ ነገር ማድረግ የሚችል ጌታ ነው። አልሐምዱሊላህ አልሐምዱሊላህ። እሺ ቤተሰቦች፣ ያችኛዋም ልጅ ምን አይነት ነገር ነው መሰላችሁ? አሁንም ለሷ ስፔሻል ተደርጎ በደብዳቤ ነው ለብቻ እንድትወጣ የተደረገችው። ዲፖርት የተደረገ ሰው ሁሉ የሚሞላው ፎርም አለ። እሺ ፎርሙ እንደሞላ እኛ አድራሻውን ቦታውን እናውቃለን፣ የት ሄደው ፎርም እንደሚሞሉ የቱ ጋር እንደሚቀመጡ ማለት ነው። ደውለን ያችን እህታችንን እናመጣትና ታዩታላችሁ። እሺ ከሰዓት በኋላ ነበር መውጣት ያለባት፣ ለሌላ ተብሎ ነው በኖርማል በሰዎች እንትን የተወጣቸው። ወደኋላ ምንል ሰዎች አይደለንም። ያችኛዋም እህታችን ስለሆነች ፕሮሚስ። እሺ ተረጋጉ። ያን ነገር እንደጨረሰች እኛ ኃላፊነት ቲም ሌላ ኃላፊነት ይወስዳል። ይሄንን ችግር የለም። እሺ ከዳር እናደርሰዋለን። አብሽሩ። እሺ አትሸበሩ። አሁን አሲ ሚውትሽን አንሺና ተናገሪ። አንቺ በትልቁ ላርግሽ። እሷ ተስፍሽ እየሰማኝ ነው? አሎ አዎ እሺ ተስፍሽ እሷን ልንቀበል በላይኛው በኩል እየሄድን ነው። እሷን ልንቀበል ከእሷ ጋር የመጣችው በቃ እሱን ልነግርህ ብዬ አታስጨንቋት። በቃ ማልቀስም ከፈለገች ታልቅስ። እሺ አታስጨንቋት፣ ይውጣላት። በቃ እናንተ ካልሙ መራባሽ። እሺ አንዳንዴ ስንት ዓመት የተጠራቀመን ነገር ይህንን ስሜት የምታውቁት እናንተ በቦታው ስትሆኑ ነው። እና አሱ እህቴ ተናገሪ በትልቁ ላርግሽ። ከዛን እኔ የምለው አልሐምዱሊላህ 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 ነው። ለዚህ ቀን ያበቃን ጌታ ክብር ምስጋናም ለሱ ይገባው። በመቀጠል ቀን ከሌሊት ከኛ ጋር ሆናችሁ በገንዘብ ማሰባሰብ ላይ በገንዘባችሁ አገር ውጭም ከአገር ውስጥም ያላችሁ ኢትዮጵያውያኖች፣ ኤርትራውያኖች፣ ሙስሊሞች፣ ኦርቶዶክሶች፣ ፕሮቴስታንቶች እዚህ ላይ አቅማችሁ በቻለው አብራችሁን በገንዘባችሁ በዱዓችሁ የነበራችሁ በሙሉ ጀዛችሁን አላህ ሱብሓነሁ ወተዓላ ይክፈላችሁ። ኤምባሲ እዛ ያሉ ወንድሞቻችን ይህን ጉዳይ ይዘው ሲከታተሉ የነበሩ አቡ አፍናን፣ ኢትዮጵያ አየር መንገድ፣ ውጭ ጉዳይ፣ እኔ የምለው ነገር የለኝም። እዚህ ነገር ላይ አቅማችሁ የቻለውን በሙሉ የተሳተፋችሁ በሙሉ ከልብ እናመሰግናለን። ምክንያቱም ሰውን የማያመሰግን ፈጣሪውን አያመሰግንምና ማለት ነው። እህታችንን በአይናችን አየናት።
እውነት እኔ ምለው ራሱ ክብድ ብሎኛል። ትልቁ ነገር ከዛ ከአንገቷ ላይ ያ ሌሎቹ ላይ ተፈጽሞ እሷ ተርፋ እናትና አባቷ ሲያቅፏት አየሁኝ። በቃ ይሄ ለእኔ አልሐምዱሊላህ ነው። እዚህ ላይ የተሳተፋችሁ በሙሉ እንደው አላህዬ እሱ ጋር አንድ ኸይር አላችሁ ብሎ ከሚመዘግብልን ያርግልን በረሕመቱ በእዝነቱ። የምር እኔ ቃል የለኝም። ክብር ምስጋናም ለአላህ ሱብሓነሁ ወተዓላ ይገባው። ሁላችሁም በጣም ነው የምናመሰግነው። እኔ ሌላ ምንም የምለው ነገር የለም። ተስፍሽዬ የሌላ ቲሞች ታግሳችሁ ብዙ ነገር ተብለናል። አልሐምዱሊላህ ይሄን ቀን አሳየን። እሱ በፈለገው ጊዜ ይሄን ቀን አሳየን። እውነት ልዩ ናችሁ። አብረናችሁ ቀንና ሌሊት ብዙ ነገር አሳልፈናል። ሁላችሁም ለእኔ ልዩ ናችሁ። በጣም ነው ማመሰግነው። አልሐምዱሊላህ ይሄን ቀን ያሳየን ጌታ አልሐምዱሊላህ። ጨርሻለሁ። ተስፍሽ እሺ ሙቤ ሚዩትን አንሳና ተናገረው ወንድሜ። ሰላም አለይኩም። እኔ ራሱ ወላሂ ግራ ገብቶኛል እንደምል። አልሐምዱሊላህ ወላሂ ይህን ቀን ሁላችንም በጉጉት የምንጠብቀው ቀን የነበረ ነው እና እዚህ ጋር አብዛኞቻችን ብዙ ነገር ተብለዋል፣ ብዙ ነገር ተብለናል። ግን አላህ ደግሞ ለዚህ ቀን እንደዚህ ሁላችን በአንድ ቦታ ቁጭ ብለን አንድ ላይ መጀመሪያም ለዚች ልጅ የመጀመሪያ ቀን እንደዚህ ቁጭ ብለን ነው እንግዲህ የተጠየቀችውን ብር ስንሰበስብላት የነበረው። ራሺድ አንድ የሚወት አድርጊው እና አልሐምዱሊላህ አላህ ምስጋና ይገባው። ዛሬ እናትና አባቷን እንደዚህ አቅፋ ሰላም ስትላቸው እንደው ማየታችን ለኛ ትልቅ ነገር ነው። በዓለም ላይ ያላችሁ ጠቅላላ የኢትዮጵያኖችን፣ ኤርትራኖችን፣ ሙስሊሞች፣ ኦርቶዶክሶች፣ ፕሮቴስታንቶች ሁላችሁንም እንግዲህ ዛሬ የደስታ ቀን ነው። አልሐምዱሊላህ ፈጣሪ ምስጋና ይገባው ለዚህ ቀን ስላበቃን። ትልቅ ቀን ነው። እኛ እንግዲህ ይህን ቀን በጉጉት ስንጠብቀው ነበርና አልሐምዱሊላህ እኔ በጣም ደስ ብሎኛል። አላህ ይጠብቃት። አሁንም ትንሽ ተረዷት። ያው አሁን ያለችበት ሁኔታ ለእሷ ማመን ከባድ ነው እና ትረዳላችሁ ብለን ተስፋ እናደርጋለን። ያው ብዙም እንግዲህ ቀርበው የእሷን ስትናገር መስማት፣ ማዳመጥ፣ ማየት የምትፈልጉ ሰዎች እኛም እንፈልጋለን። ግን ትንሽ ደግሞ ጊዜ እንስጣትና ኢንሻአላህ አናግራታለሁ። ወደ አንተ እየመጣን ነው። እሺ እና አንድ ቀን ደግሞ ኢንሻአላህ በደንብ መታ ታናግራችኋለች፣ ታመሰግናችኋለች እና ትረዳላችሁ ብዬ ተስፋ አደርጋለሁ። በእኔ በኩል ይሄ ነው የምለው። ተስፍሽ እኔም እንደምግራ ገብቶኛልና አፉ በሉኝ። እዚህ ያላችሁ ሁላችሁ እህትና ወንድሞቼ በማወቅም ባለማወቅም ያው የተቀያየምነው ነገር ካለ ኢንሻአላህ እኔ በእኔ በኩል አፉ ብያለሁ። እናንተም አፉ በሉኝ እና ተስፍሽም ብዙ ነገር ተብለሃል። በእውነት በጣም ትዕግስትህን በጣም አደስ አላደንቅህ አላልፍም። የሁሉ ነገር ሲደርስብህ እስከዛሬስ በትዕግስት ከኛ ጋር ነህ። አላህ ይጠብቅህ። ይሄን ነው የምለው። አመሰግናለሁ ለሰጠኝ እድል። እሺ አመሰግናለሁ። እኔም እሺ አስገባችኋለሁ። በተራ በተራ ጠብቁኝ። እሺ ከስር ከስር እየወረድን እንሄዳለን። አሁን ሁለት ቦታዎችን ክፍት አድርጌ ተዋለሁኝ። ዙዙ አንቺ ጋር ነኝ። ወላሂ ምን እንደምል አላውቅም፣ ግራ ነው የገባኝ። በአረብኛ ተናገር የሚሉኝ አማርኛውም ሊጠፋኝ ጥቂት ነው የቀረው። አልፋችሁ ተቀመጡ። እኔ አማርኛው ራሱ በጣም ነው የጠፋኝ። ከምንም ነገር በፊት ይቺን ቀን ለማየት የተከፈሉ ዋጋዎች አሉ። እሰይ እንኳንም የተከፈሉ። ይሄንን ቀን እንድናይ ለረዳን ጌታ አላህ ሱብሓነሁ ወተዓላ እሱ ክብሩን ይውሰደው። አልሐምዱሊላህ ረቢል ዓለሚን። አምነን ያላፈርንበት ጌታ አላህ ክብሩን እሱ ይውሰደው። ከዛ ውጪ የተሰጣት አዲስ ህይወት ነው፣ አዲስ የመኖር እድል ነውና ህይወቷንም መጪውንም በቃ የተስተካከለ ህይወት የምትካስበት ጥሩ ህይወት የምትኖርበት ባሳለፈችው ቻሌንጆች ለእህቶቿም ትምህርት የምትሆንበት አላህ ያድርጋት። ጥሩ ቦታ ሆናና የተሻለ ቦታ ላይ ሆና እንደምናያት ተስፋ እናደርጋለን። ሌላው ነገር እኛን ቸኩላለን እንጂ አላህ አይዘገይም። እኛ ባልነው ሰዓት አልሆነም እንጂ እሱ መሆን አለበት ባለበት ሰዓት ላይ ሆኗልና በሌላ በጣም ሰብርን ተምሬያለሁ። በጣም ሰብርን በቲም ሌላዎችም ይሁን በሌላ ጉዳይ ላይ ከሐስ ከፈጃችሁ የነበረበት ከኢትዮጵያ ኤምባሲ ጀምሮ በሳውዲ አረቢያ የሚገኘው ኢትዮጵያ ኤምባሲ
ቲሞቹ እዛ ያሉት እንደ ልጅ እና አባትና የልጅ ግንኙነት ነበረን። ስንቆጣም በዚህ አጋጣሚ በጊዜው ኢሞሽናል ሆነን በተፈጠሩ አንዳንድ ነገሮች ብዙ ነገሮች አሉና በዛም ምክንያት እኛም ያው አፉ በሉን እንላለን። እኛ ጋር ምንም ነገር የለም። ነገር ግን የህዝብ አደራ ተሸካሚዎች ስለነበርን መስኡልያ ወይም ኃላፊነቱ እኛው ጋር ስለነበረ ያለው ነገር ክሊር እንዲደረግልንና እነሱ ደግሞ ከህጉ አንጻር ሁሉንም ነገር መናገር የማይችሉበት ሲቹዌሽን ነበረና ያንን ደግሞ ለኛ ማሳወቅ አይችሉም። ዲቴልሱን ዲፕሊ ገብተው መናገር አይችሉም። እኛም ያንን ባለመረዳት የተፈጠሩ ነገሮች ስለነበሩ ከልባችሁ ይቅርታ አድርጉልን። ላደረጋችሁልን ትብብር ሁላችሁንም ከልብ እናመሰግናለን። ወንድም ካሊድ ተስፍሽ አንተ ቃል የለውም ብቻ አልহামዱሊላህ ቲም ላይ ውስጥ ያላችሁ ሁላችሁም ወንድም እህቶቼ ስለነበረ መልካም ቆይታዎች ሁሉ እጅግ በጣም ከልብ ነው ማመሰግነው። እንኳንም ያወቃችሁ ጥሩ ወንድም እህቶችን ማፍራት ይያለው። በሌላ ኸይር ስራም ድጋሚ እንገናኛለን ብዬ ተስፋ አደርጋለሁ። አልহামዱሊላህ ረቢል ዓለሚን አልহামዱሊላህ ለኩል ሐል ኢትዮጵያ ኤርላይንስ በጣም በጣም ከልብ እናመሰግናለን። በጣም ከቻልሽ አመስግኝልን የሳውዲ መንግስትና ትንሽ የምትችሉ ሰዎች በአረብኛ የምትችሉ ሰዎች ገብታችሁ ታመሰግኑልን አላችሁ። እሺ እሺ ወደ ቪዲዮ እንሰራለን። ምስጋና ቪዲዮ እንሰራለን። አብሽሩ። እሺ 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 ፋፊ አንቺ ጋር መጥቻለሁ። እሺ ተስፍሽ አመሰግናለሁ። ጠባን ዛሬ የድል ቀን ነው። በዓለም ላይ ከነበሩ አሁን ብዙ ሀገሮች የኳስ ድል ይጠብቃሉ። እኛ ደግሞ የሌላን ድል አግኝተናል። አልহামዱሊላህ ረብል ዓለሚን። መጀመሪያ አላህን ነው ማመሰግነው። ቀጥሎ ደግሞ ለነዚህ ለአባትና ለእናቶች የደረሰ ጌታ ከነሱ በታች ካላህ በታች ደግሞ እናንተ የሌላ ቲም በረካ ሆኖ አላህ ያቆያችሁ። ክፉ አንዳንድ ቤተሰብ ውስጥ አንድ ሰው ፈተና ይፈጠራል። ሆነ 10 ልጅ ካለ አንድ ልጅ ፈተና ይሆናል። ለዛ ለቤተሰብ ፈተና ይሆናል እና ሌላ ለቤተሰቦቿ ፈተና ነበረች፣ እሷም ለራሷ ፈተና ነበረች። ብቻ ከዚህ በኋላ ያለውን ህይወቷን ደግሞ ዱንያም ላይ አኺራም ላይ ችግር አይግጠማት። ከመሬት በታች ተቀብራ እንደወጣች አድርጌ ነው የማስበው። ከዚህ በኋላ ችግር የተባለ አላህ ያርቅላት። እስከ ቤተሰቦቿ በቃችሁ ይበላቸው። በእንደዚህ አይነት ጥላትም እንዳይፈተን ከባድ ፈተና ነው። እኛ 13 ዓመት እኩል ነው የመጣ ነው። ግን እኛ እስከዛሬ ቤተሰቦቻችን እያወራን ስደተኛ ተብለን እንጠራለን። እሷ ግን ሙታን የተነሳችሁ ማለት ይቻላል። ይሄንን ነው የምለው። ሁላችሁንም በረካ ሆኖ አላህ ያቆያችሁ። በእነዚህ አይነት ነገር እንዳይፈተነንና እንዳያገኘን በሌላ ጥሩ ስራዎችን እንደዚህ በሐዘን ስራ ሳይሆን የተቸገሩትን ጥሩ ስራዎችን እንደዚህ በሐዘን ስራ ሳይሆን የተቸገሩትን በመርዳት ሀገራችን ላይ ብዙ ችግር አለብን። ሳይበሉ የሚያድሩ ልጆች አሉና ህፃናቶች አሉና ለነሱ ብቻ የምንገናኝ አድርገን ከዚህ በኋላ ጭራሽ በስደት ላይ ክፉ አይንካን ነው የምለው። ዱዓ ብቻ ነው የዛሬው ቀን የምስጋናና የዱዓ ብቻ ነው። አመሰግናችኋለሁ መላ ኢትዮጵያን በሙሉ። እሺ እናመሰግናለን ፋፌ። እሺ ወደ ሁላችሁም እናት የስደተኞች እናት አቡ አሚራ አበባ እየላከ ነው። እኔ ልውረድለትና ታስገባዋለህ? ቆይ አስገባዋለሁ። ኖ አይ ሰው ችግር የለውም። የድሬና ረሽዳ ያውሩ። ከዛን 3 ቦታ ይኖረናል። እሺ አዙ አውሪ የትሽናችና ተናገሪ። እሺ ተስፍሽ በጣም ነው የማመሰግነው። ሁላችሁንም በጣም አመሰግናለሁ፣ አከብራችኋለሁ። በመጀመሪያ ለአላህ ሱብሃነሁ ወተዓላ ጥራት ምስጋና ይገባው። በተጨማሪ ለደጋግ ኢትዮጵያውያኖች ቀና ልብ ያላቸው ሃይማኖትና ዘር ለማይለያቸው ኢትዮጵያውያኖች በጣም እናመሰግናለን። ትገደል ላላችሁት ሳትገደል በሰላም ወደ ሀገሯ ገብታልናለች። ልፋታችን፣ ድካማችን፣ ፍራታችንን ችለነው አልፈነው ሌላ ነጃ ወጣለች። ሌሎቹንም እህትና ወንድሞቻችንን በእስር ቤት ያሉትን ደግሞ አላህ ነጃ ይበላቸው። ከአሁን በኋላ ሳዑዲ አረቢያ የምትመጡ እህትና ወንድሞቻችን ሳዑዲ አረቢያ ምን ያክል የሐቅ አገር አይንም በአይን ስንም ብስን የሚለው ነገር እንደሚሰራ ጠንቅቃችሁ እወቁት። ሳዑዲ አረቢያ የምታዳላ አገር አይደለችም። በሐቅ የምትፈርድ ነች። በሙስና የሚሄዱ አገሮች አይደሉምና እዛ ሀገር ህግ አለ፣ ፍርድ አለ። ይሄው አያችሁት። በሰዓት በሰዋኒ በሰከንድ መቼ መውጣት እንዳለባትና እንደሌለባት ራሱ የተቀየረ ወረቀት ጽሁፍ ላይ እንኳን የለምና በዚህ አጋጣሚ መምለካ አረቢያ ሳዑዲያን እኔ በቋንቋዬ በጣም ነው ማመሰግናችሁ፣ በጣም ነው የምወዳችሁ። ሙሉ ኢትዮጵያውያኖች ለሌላ የቆማችሁ ያለቀሳችሁ ያዘናችሁ
ዱዓ ያደረጋችሁም ከልብ 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 እናመሰግናለን። ቀሪ ዘመኗን የሰላም የደስታ ያድርግላት፣ አላህ ይካሳት ብዬ ነው የምለው። አመሰግናለሁ። ተስፍሽ በጣም ነው ማመሰግናለሁ። አዚዛ መሲን ደግሞ ያው መሲን በዚህ አጋጣሚ መሲ የታየች በየነ ልጅ ምንም ማድረግ ባንችልም በልጆችሽ ካስሽ እናትሽን እድሜያቸውን ያርዝምልሽ። መስዬ ድካምሽ፣ ፍርሃትሽ፣ ፖሊስ ያስፈራራሽ የተጨናነቀችሽበት ነፍሴ ልትወጣ ነው ብለሻልሽበት አንቺ የኔ ቆንጆ የዋህ ሰው ወዳጅ እጅሽም አፍሽም አደብ ያላት ልጅ በምንም ማንም አስፈራርቶሽ የማያውቀውን በሌላ ነበረ የመጀመሪያ ፍርሃት ሳዑዲ አረቢያ ላይ የደረሰብሽ። አብረን አንድ መክተብ እንሰራ ነበረ። በአስቸኳይ ከሳዑዲ አረቢያ በኩርጅ አውዳ እንድትወጣ ያስደረግነው አብረን በምንሰራበት መስሪያ ቤት በሌላ ምክንያት ነው። የመሲ ያልተነገረ ብዙ ነገር አለ። ብዙ 2 ልጆች ታስረው ወደ 4 ወር ከምናምን በሌላ ምክንያት ታስረዋል። እኛ ለሷ ብር ለማሰባሰብ ኩፖን በእጃችን ይዘን ስንሸጥ ወንጀል ስለሆነ በፖሊስ አስፈራርተውንም ተይዘውብንም ቆንጽላ ጽሕፈት ቤቱ ነው እነሱ የሉበትም ብሎ ያተረፈን። ብዙ መከራ አይተንባታል በዚች በልጅ። አልሐምዱሊላህ ግን አሸነፍን። መከራውን ነው ያሸነፍነው። ሌሎች እህትና ወንድሞቻችን ጥንቃቄ ልታደርጉ ይገባል። እዚህ ሀገር ላይ መሳፈጥ ይቅርባችሁ። እኛ ሰርተን የምናስተዳድራቸው ቤተሰቦች ስላሉ እንላለሁኝ። አመሰግናለሁ። እሺ የድሬ ጋር እንሄዳለን። 2 ደቂቃ እየሰጠን እናስወረዳችኋለን ቤተሰቦች። እሺ አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቴንክ ዩ ሶ ማች ተስፍሽ፣ ቴንክ ዩ በጣም ልብ የሚነካ ነው። አልሐምዱሊላህ ረቢል ዓለሚን፣ አልሐምዱሊላህ ረቢል ዓለሚን። ይሄ ብቻ ነው የሚያስፈልገው። አሁን እሷ በሰላም የገባችው እሷም ለማይንዷ መጠንቀቅ አለባቸው ቤተሰቦቻቸው። እባካችሁን አንደርስታንድ አድርጓት እና በጣም አይክንሲ በጣም ደስ ብሎኛል። ግን ለሁሉም እዚህ ላወጡት ታፕታፕ ላረጉት ሼር ላረጉት በጠቅላላ ሀጃችሁ ዛሬ ሞልቷል። አኪዩዝም የተደረጋችሁት በጠቅላላ ሁሉም በዚህ ምድር ላይ እውነት ውሸት የሆነችበት ምድር ስለሆነ እውነቱ ወጧል አሁንና አልሐምዱሊላህ ረቢል ዓለሚን ቱ ኦል አረብ ሀገር ያሉት እህቶቼ በጠቅላላ በሌላ ቲም ስር ወላሂ ሳይተኙ ታፕታፕ ኮፒ ሼር ሊንክ የምታደርጉት በጠቅላላ ለማዳሞቻችሁ ተናግራችሁ ኦፈር ያረጋችሁት በጠቅላላ አላህ ዘጃችሁን ይክፈላችሁ። አላህ ከፍ አላህ ያርጋችሁ። በኦሮምኛ ብልናገር አንዴ ኦበለየን ከኛ ሌላ ከቴሰኒ ከጎተን ጩፋቱ ገለቶማ ከማለቀ ባስተኒ ታፕታፕ ኮፒ ሼር ሊንክ ከጎተን ጩፋቱ ገለቶማ እሲን ጃለና ፊኤጋ ቴንክ ዩ ሶ ማች እሲን ጃለና ተስፍሽ በጣም ነው የምናመሰግነ ስፔሻሊ ከኛ ጎን በመቆመ በጣም ብዙ በሃይማኖትም ራሱም አኪዩዝ ተደርገሃል። አላህ እድሜህን ጤና ይስጣችሁ። ሁላችሁም ቲም ሌላ አንድ ናችሁ። አላህ ብዙ ነገር ይደረጋል። አገራችንን ሰላም ያርግልን። ቴንክ ዩ ሳዑዲ አረቢያ ገቨርንመንት ኦል በቃ እዚህ ውስጥ ያገኛችሁት በጠቅላላ እኔ በጣም ተደስቻለሁ፣ አልቅሻለሁ፣ ተደስቻለሁ። ተደሰቱ። መብሩክ። እዚህ ቲክታክ ላይም ደግሞ ስም የሰጣችሁት ትልልቅ ፔጅ ስማችሁን አልጠራችሁም። ያውና እኛ ሪል ኦን ኢዝ ትሩ ኢዝ ካሚንግ አውት የሚባለው ይሄ ነውና በጣም ነው የምወዳችሁ። ቴንክ ዩ ሶ ማች። አሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ድሬ እናመሰግናለን እህታችን። በዚህ አጋጣሚ ብዙ ሺህ ዶላሮችን የአስተዋጽኦ ያደረገች እህታችን ነች። ለዛ ነው እድልም መስጠት የፈለግኩት ማክበር ስላለብን ነው። ኢብሮን አስገባው ተስፍሽ አስገባቸዋለሁ። 3ቱንም ቦታ ይልቀቁልኝ ነው። ረሺዳ 2 ደቂቃ አለች፣ ተናገሪ። ሰላም ሁላችሁም፣ ሰላም አለይኩም። አስያ ሁሉም እህቶቻችን ወንድሞቻችን
ሌላ ዛሬ እዚህ መድረሷ በጣም በጣም ደስ የሚል ስሜት ነው። እናንተም ልፋታችሁን አላህ በጥሩ ሁኔታ አደረገላችሁ። ተስፍሽ ይህን እድል ስለሰጠኝ በጣም አመሰግናለሁ። ያው ሌላ እንግዲህ እንደምታውቁ ትረጋጋ። የኔ ማሴጅ ይሄን ነው የምለው ለህዝባችን ሁሉም እናመሰግናለን። ኢትዮጵያ ኤምባሲ ውስጥ የሚሰሩትም ያገዛችሁን ድምፃችንን የሰማችሁት እዚህ ያደረሳችሁት ሁላችሁንም አመሰግናለሁኝ እላለሁ። دولة السعودية شكرا 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 علشان ادتنا اختنا ليلى وجابتوا الى بلدنا شكرا نملاችሁ በጣም አመሰግናችኋለሁ። ቴንኪዩ ይሄን እድል በማግኘቴ አሲያይ ቴንኪዩ። ሁላችሁም አሁንም ደግሜ ድሬ እዚህ ላይ ያላችሁት ሁላችሁም ሙቤ ሁላችሁንም በጣም ወዳችኋለሁ። ያው መልካም ስሩ። አባሚራንም እዚህ ላይ የለም ግን ሰላም በሉልኝ። ሁላችሁም ቴንክ ዩ ቬሪ ማች ነው የምላችሁ። በጣም ደስ አለኝ። ሼር አድርገውብኝ ነው የመጣሁት። ደስ ብሎኛል። በዚሁ ሙኒር ሲመጣ ያስገባልኝ። ሙኒርም ሼር አድርጌበታለሁ። አመሰግናችኋለሁ ሁላችሁንም። እሺ እናመሰግናለን በሽዳ። እሺ ኦኬ ተስፍሽ በዚህ አጋጣሚ ብዙ ሰዎች መሲ ማናት እያሉ ነው። ያው እንግዲህ መሲ ያው በህይወት የለችም። አንዲት እህታችን ብዙም ያው ከኛ ጋር ስትለፋ የነበረች እህታችን ናት መሲ። እንደውም እሷ በጣም አደጋ ላይ ሁሉ ደርሳ ነበርና ያው እንዳንረሳት ብዬ ነው። ትንሽ ብዙ ሰዎች ማናት እያሉ እየጠየቁና ትንሽ ስለሷ ጠቀስ ብታደርግላቸው ደስ ይለኛል። መሲ ማለት የድሆች እናት ነች። በአጠቃላይ ለአንድ እህቷ ለሌላ ብቻ ሳይሆን ለሁሉም እህቶቿ የምትቆም በሳውዲ ችግር ተፈጠረ ሲባል ሁልጊዜ እየጠራን የምናስቸግራት እንግዲህ በድንገት ህይወቷ ያለፈች ነች። ቤተሰብ ለበዓል ለመጠየቅ ሄዳ በድንገት በአንድ ቀን አደጋ ውስጥ ነው ዝም ብላ ወድቃ የሞተች እህታችን ነች። በዛውም ሀዘን ተደርቦ ደግሞ በትንሽ ቀን ልዩነትም ደግሞ ሌላ ሀዘን ከቤተሰቦቿ ህይወት ያለፈበት ነው። አይ ቲንክ ልጆች እንዳላት ሰምተናል። እሷንም ልጆቹን ደግሞ አንድ ቀን ተሰባስበን የምናግዝበት ቤተሰቧን እናቷንም በጣም ነው የምትወዳቸው እና እሳቸውን የምናግዝበት ፕሮግራም እንይዛለን። በእንደዚህ በሌላ ጉዳይ ላይ የተነካኩ ሰዎችና ችግር ላይ ያሉ ሰዎችን በሙሉ የመርዳት ኃላፊነት አለብን እንደ ቲም ሌላ። ይህንን ፕሮግራም ይዘን እንመጣበታለን። በቃ ያደረጉት ነገር ዋጋ የከፈሉ ብዙ ናቸው። ዛሬ ስም መጥራት ስለማንችል ነው። በእያንዳንዱ ስቴፕ ውስጥ ብዙ ዋጋ የከፈሉ ሰዎች አሉ። ኤምባሲም እዛ ሳውዲ ያሉትም ኮሚቴዎችም ኢቭን በክፉም ያነሱን ሁሉ ያንን ነገር እንዳንተው ሲያበረቱን የነበሩ እንጂ እኔ በሌላ ነገር አላየውም። ዞሮ ዞሮ ያው ለራሳቸው ቢዝነስ ቢሸቅሉበትም ማለት ነው። ነገር ግን በእውነት ላይ የሆነ ነገር ደግሞ እውነት ሲገለጥ እንደዚህ ነው። ዛሬ ያየነው ይህንን ነው። እኛ በተግባር ነው ያሳየነው። ሰዎች በሌላ አውርተው መረጃ በሌላቸው ነገር ሊከሱ ይችላሉ። እኛ ግን በተግባር አሳይተናል። አሁን የምናደርገው ነገር ምንድን ነው? ሁላችሁም እዚሁ ጋር ታብታብ እያደረጋችሁ ባስገባችሁ ሰዓት እነማሜው ሄደዋል። እሺ ያችኛዋን ልጅ ሊያመጧት ሄደዋል። 15 ዓመት ቤተሰብ የሌላት ከሌላ ጋር እስር ቤት የነበረች አንድ ላይ ሪፖርት የተደረጉ እህት አለች እና እሷን ሊያመጧት ሄደዋል። አሁን የገባችሁ ደግሞ ሌላ ተፈታ በአካል አይተናታል። ምናልባትም ስክሪን ሪከርድ ተደርጎ ቲክቶክ ላይ ተለቋል። እዚህ መቆየት ካልፈለጋችሁ በእርግጠኝነት ለማዳረስ ማን ብሏቸው ስክሮል ብታደርጉ ታገኙታላችሁ። ስለዚህ ሚሊየን ታብታብ ያደረጉ የእሷን መልካም ነገር የሚፈልጉ ናቸው። ከስር ሆነው የሚያዩን የእሷን መልካም ነገር የሚፈልጉ ናችሁ እና ሁላችሁም እድሉን ስላላገኛችሁ ክብራችን ያመሰግናለን። እሺ ወደ ኢብራሂም እንሄዳለን። ኢብሮ ሚዩቱን አንሳውና አንተ ጋር ነን ያለ ነው። ቪዲዮን አስተካክለህ የሚሰማን ነገር 2 ደቂቃ ተናገር። ካሊዶ ማነው ተስፍሽ ቅድም ሮጬ መጣው እዚህ ያው ወሬን ያለው ታየው ግን አንተ አስወጣኸኝ። ከነ ካሊድ ጋር ተሸዋወድን። ስልክ ቢዚ ነው። የደረሰብኝ በደል እንዳይመስል እኔ ያው ግን በጠበጥከን አላዳምጣልክ ስድብ ጀመርክ። ጭራሽ አብሮ የሚሰራውን ጓደኛህን እኛ ለማረጋጋት ስንሄድ አንተ ሌላ መስመር ውስጥ ገባህብን። መናገር ጀመራችሁ፣ ኢንሰልት ማድረግ ጀመራችሁ። ስሜቱን አናቀውም። መረዳዳት ሲኖርብን ስለረበሽከኝ ያስወጣው። አሁን ምንድነው እሱ ራይድ ዘይድ
ራይዲ ሰይድ እና እዛው ነው ያሉት አየር መንገድ በዛኛው በኩል ወንድም ካሊድም በዛኛው መንገድ እዛኛው ጋ ናቸው። ደውልላቸው፣ ለማሜ ደውልለትና ሂድ። አይ ወጥተናል አሉ። ኦልሬዲ ካሊድ ፋውንዴሽን ተመልሼ ሄዳለሁ። ራይዲ ዘይድ አሁን ሐሳብን ተናገርና ራይዲ ዘይድ። እሺ እኔሃው መርሃባ። እሺ በዚህ ስራ ላይ አልহামዱሊላህ እጅግ በጣም ብዙ ፈተና፣ ቅስም የሚሰብር ሞራል የሚነካ ከብዙ ነገሮች ምናልባት የመኪና መንገድ ይረብሻል። ኦኬ እና በብዙ ፈተናዎች አልፈንበታል። ቢስሚላህ ብቻ ስለ ሁሉም ነገር በተረጋጋ መንፈስ የምናወራው ይሆናል ኢንሻአላህ። ግን ያሳነሳችሁን፣ በእኛ የሸቀላችሁ፣ ያዋረዳችሁ፣ ክብራችንን የነካችሁ መስሏችሁ እንደ ልባችሁ በሶሻል ሚዲያችሁን በቃ የነገዳችሁብን ማለት ነው። አሸንፈናችኋል። በአላህ ፈቃድ አሸንፈናል። ታግሰን ዝም ብለን በዝምታ ስራ ሰርተን አሸንፈናል፣ ጸንተን ማለት ነውና ፍሬው ይሄን ይመስላል። በርግጥ አልহামዱሊላህ ረቢል ዓለሚን። አሁን ላይ ምንም አልናገርም። በተረጋጋ መንፈስ ግን ያው ብዙ ሰው ማውራት ስለሚፈልግ በተረጋጋ መንፈስ ኢንሻአላህ የማወራው ነገር ይኖራል። ስለ ሁሉም ነገር አልহামዱሊላህ። አብሽር። አይ ቲንክ ወንድም ካሊድ ወደዛ እየሄደ ስለሆነ እስቲ እሱ ላድርግላችሁና እሺ አንዴ ታገሱ ሌሎቻችሁ። እሺ እንኳን ደስ ያላችሁ። እንግዲህ ብዙ ስራዎቹ ላይ ስለነበርኩኝ የነበረውን ሲቹዌሽን እንትን አላየሁም እንጂ ነው። እንግዲህ በአንድም በሌላ መንገድ አሁን እህታችን በሰላም ነው። ያው የነበራት አሁን ያለው የምንሰማው መረበሽ ከናፍቆት ከተለያየ ነገር አኳያ ነው። ሌላ ብዙ የተለየ ነገር የለም። መደበኛ ነገሮችን ስታወራት በትክክል ትመልሳለች። ለምሳሌ ጓደኛዋ ወይኒን ይዛችኋት ነው። ከዛ ደግሞ በአጠቃላይ በጣም የሚገርም ታሪክ ደግሞ ከዛ ከሳውዲ ሲመጡ የሚሰጣቸው የመንግስት አበል አለ ወደ 1100 ሪያል አካባቢ። ከዛ አሁን ወደ እሷን አሁን ልናመጣት እየሄድን ነውና ምን አለሽ እሷ ጋር ስል አይ 1000 ምናምን ነው። እሷ ምንም ብር ስለሌላት ለእሷ ሰጥቻታለሁ። ልታገባ ነው፣ በባህር ነው የመጣችው። 1 አመት ድረስ ምንም ነገር አልነበራትም እና ብሩን እንዳትቀበሏት ብላ ነው ወላሂ የምትለው። በጣም የሚገርም ስብዕና ነው ያየሁባት እህታችን። ስለዚህ አልহামዱሊላህ ነገር ነው ያለው። አሁን ያው እንደምታዩት ከኋላ ከቤተሰቦቿ ጋር ይሄ ነው እንጂ ያውልህ በቃ ሁሉ ሰው ሰላም እያለሽ ነው። ሰላም ቢያችሁ ሰላም አለይኩም ሰላም አለይኩም። ያው ማሻአላህ በቃ አብሽሩ። ምንም ሰላም ነው ያለችበት ሁኔታ። በቃ ሰላም በስነ ስርዓት። ወይኒ ናት እኮ ወይኒ አለች ሌሊ አለች። ወይኒ ያው እየሄድን ነው ወላሂ አለች እየሄድን ነው። በቃ አሁን ሰላም አልহামዱሊላህ ሰላም ላይ ማጭ ሰላም ነው። ሁላችሁ ይቅርታ ብለኛል ብለሻል። አልহামዱሊላህ ይቅርታ ሁላችሁ አምላክ ናችሁ። አይለቀስም ሳይለቀስ ነገር በቃ እንግዲህ በዚህ ሁኔታ ነው ያለችበት። በጣም የደስታ እንባ ነው የምናየው ነገር። እባክህን አንተም በራሱ ተረጋጋ። ስለዚህ እህታችን በሰላም እንግዲህ ማግኘታችን አንዳንድ ጊዜ በጣም ያ ሁሉ ሲወራ የነበረው ከሰውነት ውጪ ወጣለች እንደዚህ በቃ ሞት ነው የሚተርፋት ብለው ሲነግሩን የነበረው ያ ሁሉ ነገር ምንም እንደምታዩት እንደማንኛውም ጤነኛ ሆና ነው ያገኘናትና እንግዲህ ከዚህ በኋላ በደም ተረጋግታ ደግሞ እናንተንም የምታገኝ ይሆናል። ትልቁ ነገሯ ሂጃቤ ከላይ ላይ ወረደ፣ እንደዚህ ተሆንኩኝ፣ በቃ እንዲሆንኩኝ፣ ሰላቴን እንዲያላልኩም አጠቃላይ ግን ግንኙነቷ ከፈጣሪ ጋር የተገናኘ ነገር ነውና ኢንቴንሽናሊ አሁን ያለ የነበረችበት ነገር ስለሆነ እንደዚህ ነው። በተረፈ ደግሞ እናት አባቶቿ በማግኘት እና ይሄን ነው። እሺ ወንድም ካሊድ ሚውት አድርግልን። ኦኬ ሶ አሁን እየሄዱ ያሉት ሌላኛዋን ጓደኛዋን ለማምጣት ነው። እናመሰግናለን። እሺ ዚዞ ባሌ ተናገር ወንድም፣ ሚውትን አንስተህ ድል እንስጥህ።
ተስፍሽ አመሰግናለሁ። ሁላችሁም ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ተስፍሽ አንተ ላይፍ ከከፈትክ ጀምሮ አሁን እኛ ጋር ከምሽቱ 8 ሰዓት ነው። የዚች የእህታችንን ጉዳይ ስንጠብቅ ነው። በመጀመሪያ ለዓለማቱ ጌታ ምስጋና ይገባው። አልሐምዱሊላህ ረቢል ዓለሚን። ከአላህ በታች ቲም ሌላዎች በእውነት እጅጉን ምስጋና ይገባቸዋል። እናንተን ቴንኪው ለማለት እፈልጋለሁ። ሌላኛው ደግሞ በዚህ ትብብር ውስጥ የነበረች አሁን በህይወት የሌለች መሲ ይሄን ቀን ብታይ ዳግመኛ ብታይ ደስ ባላይ ነበረ። ግን ሁሉ ነገር ፈጣሪ ያሻውና የፈለገው ነገር ነውና አልሐምዱሊላህ የሷ ውጤት ፍሬ ሰው የዘራውን ነው የሚያጭደው። ፈጣሪ የሷን ውለታ ምስጋና ይክፈላት። እኛ መክፈል አንችልም ለማለት ፈልጋለሁ። ሌላው ደግሞ ለቤተሰቦቿ እንኳን ደስ አላችሁ። ይሄ የዛሬው ቀን ለየት ያለች ቀን ነው። እኛ በጠቅላላ ኢትዮጵያኖች፣ ኤርትራኖች በዓለም ላይ የሚገኝ ሰብአዊነት የሚሰማው የሰው ልጅ በጠቅላላ የዚችን ልጅ ከ3 ዓመት በፊት ጀምሮ ሲታገሉ የነበሩ ድምፅ ሲሆኑ የነበሩ ሰዎች አላህ ምንዳችሁን ይክፈላችሁ ለማለት ፈልጋለሁ። ብዙም አላበዛም፣ ደክሞኛል። እጅግ በጣም አመሰግናለሁ። ተስፍሽ በጣም ለሌላ ሰው እድል ስጥ። ካሊዶ ቴንኪው፣ በርቱ። እንግዲህ አላህ ይርዳችሁ። ኢንሻአላህ አለን ለቀጣዩ ኢንሻአላህ። እሺ ዚዞ እናመሰግናለን ወንድማችን ኡስታዝ ሰኢድ ያሲን። ተስፍሽ በዚህ አጋጣሚ አሁን አንዳንድ ሰዎች ላይረዱ ይችላሉ። ለምንድን ነው ያቺ ልጅ 15 ዓመት ታስራ እንግዲህ ከሌላ ጋር የመጣችው ለምን ከሌላ ጋር አልወጣች የሚለው ነገር ግራ እንዳይገባው። ለምን እስረኞች ከመጡ በኋላ ተመዝግበው ሌላ ቦታ ሄደው ነው ከዛ ነው የሚወጡት። እና ይሄን ነገር ክሊር አድርጉላቸው ለሰዎቹ። ካልዴ ወዴት እየሄዳችሁ እንደሆነ አያውቁትም። እና ያው ሌላ ስፔሻል ኬዝ ስለሆነ ነው እሷ እዚህ ጋር ለብቻ የወጣችው። ምናልባት ትንሽ እችን ነገር ለማረምም እዛው ጋር ላይቭ ላይ ማሜም እዚሁ ላይቭ ላይ ነው ያለው። ሁለት ሆናችሁ ቦታውን ላስለቅቅሽ፣ ማሜን ላስወርደው። እሺ ይሰማል? አዎ እሺ። የቲም ሌላ አባላት ቀደም ብለን ያው በደብዳቤ ከውጭ ጉዳይ ሚኒስትር ጋር ኮሚኒኬት አድርገንም ጠይቀን ስለነበረ ቅድም እንግዲህ በመግቢያችን ላይ ስንናገር እንደነበረው የኒሳ አባላት ቀድመው ተባብረውልን አምጥተው ነበር። በነገራችን ላይ እህታችንም አብራ መታ ነበር። ሻንጣ ስላላት ለማምጣት ተመልሳ በመሃል ባሱ እንዳያመልጣት ሻንጣዋ የነበረው ባስ ላይ ቀድሞ ተጭኖ ስለነበረው እህታችን ሌላ ሻንጣ ስላልነበራት ነው። ቅድም አሁን ሙቤ ለማንሳት እንደሞከረው አብዛኛው ከስደት ተመላሾች የሆኑት ከኢሚግሬሽን እዛ ምዝገባ ከተደረጉ በኋላ ተስፍሽ እንግዲህ የእናንተ የጀጎል በጎ አድራጎት ማረፊያ የነበረበት አካባቢ እዛው አካባቢ ነው የምነሱ ማረፊያ ያለው። ስለዚህ ሄደን ተመልሰን እሷን የምናመጣት ይሆናል። እንግዲህ በተመሳሳይ ከእናንተ ፊት ለፊት ያለ የመንግስት ማረፊያ ካምፕ ውስጥ ናት ያለችው እና እሷም እንደው እኔ ጋር ገንዘብ አላት ሳንገናኝ እያለች ስለነበረ ወደዛው ተመልሰን ነው ለማምጣት እየሄድን ያለ ነው። ምክንያቱም እሷም ትልቅ ባለውለታ ናት። ተጨንቃ እሷ ራሱ በቤተሰቧ እጅ ውስጥ መግባቷን ማየትን ማረጋገጥ ትፈልጋለች። ምክንያቱም በየቀኑ እህታችን ላይ የምታስተላልፈው የነበረ መልእክት የምትናገራቸው ነገሮች ሁሉ እሷንም ጭምር ያስጨንቃት ስለነበረ ትላንትም በቪዲዮዋ ብቻ ቤተሰቦቿ እጅ አያይዤ እኔ ምንም ውስጥ ብገባ የሚል ነገር ስላላት ኢንሻአላህ ሄደን ከትንሽ ደቂቃዎች በኋላ መጣት ይሆናል። ኦልሬዲ በስልክም አውርተናል። እሺ ወንድም ካሌድ ሚውት አድርግና ውሃ ስጧት፣ አረጋጓት። አይኖ ታልቅስ ይውጣላት። ምክንያቱም ብዙ ጊዜ